የዓለም የንግድ መስመሮች በጦርነት እሳት ሊነዱ ነው። ፕሬዝዳንት ትራምፕ የኢራን ጀልባዎችን ተኩሳችሁ ጣሉ የሚል ጥብቅ ትዕዛዝ አስተላልፈዋል። በሌላ በኩል ሶማሊያ በእስራኤል መርከቦች ላይ ያልተጠበቀ እገዳ መጣሏን አውጃለች። ዓለም አቀፍ ወይስ የሶስተኛ ዓለም ጦርነት መጀመሪያ ይሆን? እውነታውን አሁን ይዘንላችሁ ቀርበናል። እንኳን ወደ ማስራስ ሚዲያ በሰላም መጣችሁ። እኛ ሁልጊዜ ትኩስና ሚዛናዊ የሆነ የዓለም አቀፍ መረጃዎችን ወደ እናንተ እናደርሳለን። ዛሬ በመካከለኛው ምስራቅና በአፍሪካ ቀንድ የተከሰቱ እጅግ አስደንጋጭ ክስተቶችን በጥልቀት እንመረምራለን። ወደ ዝርዝር ትንተናችን ከመግባታችን በፊት እንዲህ ያሉ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም በሌሎች የማህበራዊ ሚዲያ ገጾቻችን ፎሎ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ በአሁኑ ሰዓት በዓለም ላይ የተከሰቱ ያሉ ሶስት ዋና ቀውሶችን በዝርዝር ይተነትናል። በመጀመሪያ ፕሬዝዳንት ዶናልድ ትራምፕ በሆርሙዝ የባህር ሰርጥ ላይ ፈንጂ በሚዘረጉ የኢራን ጀልባዎች ላይ የሰጡትን ተኩሶ የመግደል ትዕዛዝ እና የፔንታገንን ይፋዊ ምላሽ እንመለከታለን። በመቀጠል የኢራን አብዮታዊ ዘብ ሁለት ዓለም አቀፍ የንግድ መርከቦችን በቁጥጥር ስር ማዋሉ በዓለም የነዳጅ ዋጋ ላይ እያሳደረ ያለውን ጫና በሮይተርስ እና እንዲሁም ደግሞ በአክሲዮስ መረጃዎች አስደግፈን እንመረምራለን። በመጨረሻም የሶማሊያ መንግስት ከሶማሌላንድና ከእስራኤል ዲፕሎማሲያዊ ግንኙነት ጋር ተያይዞ በባብ-ኤል መንደብ ሰርጥ ላይ የጣለውን ያልተጠበቀ እገዳና ይህ እርምጃ በቀጠናው ጸጥታ ላይ ያለውን እንድምታ በዝርዝር እናቀርባለን። አብራችሁን ቆዩ። አሁን ቀጥታ ወደ ዘገባው እንገባለን። ማስራስ የዓለምንም ብርት በተስፋ ብርሃን ፕሬዝዳንት ዶናልድ ትራምፕ ዛሬ በሰጡት እጅግ አስገራሚና ጥብቅ መግለጫ የአሜሪካ ባህር ኃይል በሆርሙዝ የባህር ሰርጥ ወይም ስትሬት ኦፍ ሆርሙዝ ላይ ፈንጂዎችን ወይም ማይንስን በሚዘረጉ ትናንሽ የኢራን ፈጣን ጀልባዎች ላይ ተኩሶ የመግደል ወይም ሹት ኤንድ ኪል እርምጃ እንዲወስድ ትዕዛዝ አስተላልፏል። ትራምፕ በማህበራዊ ገጻቸው ባሰፈሩት መልእክት የሀገሪቱ ባህር ኃይል ማንኛውንም የባህር ላይ እንቅስቃሴ የሚያውክና ፈንጂ የሚዘረጉ የኢራን ጀልባዎችን ያለምንም መንገራገር እንዲመታ ማዛቸውን በግልጽ አስታውቋል። ይህ ውሳኔ የተላለፈው ኢራን በቅርቡ በሆርሙዝ ሰርጥ ላይ የንግድ መርከቦችን ለመጥለፍና የባህር መንገዱን ለመዝጋት በምታደርገው ተደጋጋሚ ሙከራ ምክንያት አሜሪካ የባህር ላይ እገዳ ወይም ናቫል ብሎኬድ ከጣለች በኋላ ሲሆን ይህም በአካባቢው ያለውን ወታደራዊ ውጥረት ወደ ከፍተኛ ደረጃ ደርሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ከተመለሱ በኋላ በኢራን ላይ የሚከተሉት ፖሊሲ ካለፈው ጊዜ ይልቅ እጅግ ጠንካራ መሆኑ የዎል ስትሪት ጆርናል ዘገባ ያመለክታል። ትራምፕ የኢራንን የኢኮኖሚ ምንጭ ሙሉ በሙሉ ለማድረቅ የባህር ላይ እገዳ ወይም ናቫል ብሎኬድ እንደ ዋና መሳሪያ እየተጠቀሙ ሲሆን የዛሬው ተኩሶ የመጥለፍ ትዕዛዝ ወደ አሜሪካ ለዲፕሎማሲያዊ ድርድር ያላትን ትዕግስት መጨረሷን የሚያሳይ ምልክት ነው እየተባለ እየተነገረ ነው። ይህ አካሄድ ከቀድሞ የኢኮኖሚ ማዕቀብ ባለፈ የኢራንን ወታደራዊ እንቅስቃሴ በባህር ላይ በቀጥታ ለመገዳደር የተነደፈ ስልት ነው እየተነገረ ይገኛል። እንደ ፎሬን አፌርስ ትንተና ትራምፕ በሰላም ኃይል ፒስ ትሩ ስትሪንግዝ የሚለውን መርሃቸውን ወደ ተግባር እየቀየሩ ይገኛሉ። የባህር ላይ እገዳው ዓለምን የኢራንን የነዳጅ ዋጋ ሽያጭ ዜሮ ዝቅ እንዲል ማድረግ ብቻ ሳይሆን ኢራን ለፕሮክሲ ኃይሎች እነ ሁቲና ሂዝቦላ ያሉ የምታደርገውን የጦር መሳሪያ አቅርቦት ሙሉ በሙሉ ለመቁረጥ ነው። ፕሬዝዳንቱ በቅርቡ በሰጡት መግለጫ ኢራን የዓለምን ሰላም የምታቡክበት ገንዘብ ሊኖራት አይገባም ማለታቸው የአሜሪካ ባህር ኃይል በመካከለኛው ምስራቅ ውሃዎች ላይ ያለውን ቁጥጥር ይበልጥ እንዲያጠነክርና እንዲያጠብ መንገድ ከፍቶለታል። በተጨማሪም የዛሬው ተኩሶ የመጥለፍ ወይም ተኩሶ የመግደል ትዕዛዝ በአሜሪካ የባህር ኃይል ስነ ስርዓት ሩል ኦፍ ኢንጌጅመንት ላይ ትልቅ ለውጥ ማምጣቱን የፔንታገን ምንጮች ይጠቁማሉ። ቀደም ሲል የአሜሪካ መርከቦች ጥቃት እስኪሰነዘባቸው ድረስ የመከላከል እርምጃ ብቻ ይወስዱ ነበር። አሁን ግን የኢራን ፈጣን ጀልባዎች ፈንጂ ሲዘሩ ከታዩ ሳይቀድሙህ ቅደም በሚል መመሪያ ቀጥተኛ ጥቃት እንዲሰነዝሩ ተፈቅዶላቸዋል። ይህ ለውጥ በሁለት ሀገራት መካከል ያለውን የጦርነት ስጋት ወደ ቀይ መስመር አድርሶታል እየተባለ እየተነገረ ነው። እንደ ሲኤንኤን ዘገባ ይህ ወታደራዊ ጫና ከእስራኤል ጋር በተቀናጀ መልኩ እየተከናወነ ያለ ነው። አሜሪካ ከምስራቅ እስራኤል ደግሞ ከምዕራብ በቀይ ባህር በኩል ኢራንን ከበባ ውስጥ ለማስገባት እየሰሩ ይገኛሉ። ትራምፕ ይህንን እርምጃ የወሰዱት ኢራን የኒውክሌር መርሃ ግብሯን እያፋጠነች ነው የሚል የደህንነት መረጃ ከደረሳቸው በኋላ እንደሆነ እየተነገረ ነው። ይህም ማለት ፍጥጫውን ከባህር ላይ ቁጥጥር ባለፈ የኢራንን ስትራቴጂካዊ ተቋማት ኢላማ ወደ ማድረግ ሰፊ ወታደራዊ ግጭት ሊያመራ የሚችልበት ሰፊ እድል እንዳለ እየተነገረ ነው። በመጨረሻም ይህ የትራምፕ ጠንካራ አቋም በዓለም አቀፍ ዲፕሎማሲ ላይ ትልቅ መነቃቃትን ፈጥሯል። እንደ ኒውዮርክ ታይምስ ዘገባና ገለጻ የአውሮፓ ሀገራት በአሜሪካ ድርጊት ቢሰጉም የገልፍ ሀገራት ግን የአሜሪካን ዳግም ወደ ቀጠናው በኃይል መመለስ በዝምታ እየደገፉት ይገኛሉ። ትራምፕ በባህር ላይ የሚወስዱት ማንኛውም እርምጃ የኢራንን ክንድ ካላላው ቀጣይ እርምጃ ቀጥተኛ የአየር ጥቃት ሊሆን እንደሚችል ተንታኞች ይገምታሉ። ይህም በአሁኑ ሰዓት በመካከለኛው ምስራቅ በማንኛውም ደቂቃ
ሊፈነዳ የሚችል የባሩድ በርሜል ላይ እንደተቀመጠ ያሳያል። በተያያዘ ዜና ከትራምፕ ማስጠንቀቂያ ጋር ተያይዞ የኢራን አብዮታዊ ዘብ ሁለት የንግድ መርከቦችን በሆርሙዝ ሰርጥ ላይ በቁጥጥር ስር መዋሉ እንደተዘገበ ነው። ሮይተርስ እንደዘገበው እነዚህ መርከቦች ኤምኤስ ፍራንሲስካ እና ኢምፓራሚዳ የተባሉት ሲሆኑ የኢራን መርከቦችን የያዘችው የባህር ኃይል ደህንነት ደግሞ የህግጋትን ጥሳ በሚል ሰበብ እንደሆነ እየተነገረ ነው። ሆኖም እንደ አክሲዮስ ትንተና ይህ የኢራን እርምጃ አሜሪካ በቅርቡ የኢራንን የነዳጅ ታንከሮች ለመያዝ ለወሰደችው እርምጃ የተሰጠ ቀጥታ አጸፋዊ ምላሽ ነው። የኢራን የውጭ ጉዳይ ሚኒስትር እንዳስታወቁት አሜሪካ የኢራን ወደቦችን መዝጋቷ ላይ እንደ ጦርነት አዋጅ እንደሚቆጥሩት በመሆኑ ኢራንም የራሷን ጥቅም ለማስከበር ማንኛውንም እርምጃ ትወስዳለች ብለዋል። እንደ ቢቢሲ ዘገባ ከሆነ የኢራን ባህር ኃይል እነዚህን መርከቦች የያዘው በፈጣን ጀልባዎችና በሄሊኮፕተር በታገዘ ድንገተኛ ኦፕሬሽን ነው። ይህ እርምጃ ኢራን በሆርሙዝ ሰርጥ ላይ ያላትን የበላይነት ለማሳየትና አሜሪካ የምትለው ማዕቀብ በተመሳሳይ የኃይል እርምጃ እንደምትመልስ ለዓለም አቀፍ ማህበረሰብ የላከችው መልእክት ተደርጎ ተወስዷል። የኢራን ወታደሮች አዛዥ ማንኛውም የፋርስ ባህረ ሰላጤ ደህንነት የሚያውክ የባዕድ ሀገር ኃይል ዋጋ ይከፍላል ሲሉ መዛታቸው ውጥረቱን ወደ አዲስ ምዕራፍ አሸጋግሮታል። በተጨማሪም የባህር ላይ ደህንነት ባለሙያዎች እንደሚሉት የኢራን ስትራቴጂ የመመጣጠን አጸፋ ላይ የተመሰረተ ነው። እንደ አልጀዚራ ትንተና አሜሪካ የኢራን የነዳጅ ታንከሮችን በቁጥጥር ስር በዋለች ቁጥር ኢራን በምላሹ በሰርጡ የሚያልፉ የምዕራባውያን መርከቦች በማገት እንደ ድርድር ማሳያ ወይም ባርጌኒንግ ቺፕ ትጠቀምበታለች። ይህ አይነቱ ፍጥጫ በተለይም ለዓለም አቀፍ የመርከብ ኩባንያዎች ትልቅ ስጋት የፈጠረ ሲሆን ብዙዎቹ የንግድ መርከቦች መንገዳቸው በመቀየር በደቡብ አፍሪካ በኩል ረጅም ጉዞ ለማድረግ እየተገደዱ እንደሆነ ተነግሯል። በተጨማሪም የፔንታጎን ባለስልጣናት ለሲኤንኤን እንደገለጹት ኢራን በባህር ሰርጡ ላይ የዘራቻቸው ፈንጂዎች ያሰማራቻቸው ሰው አልባ ተወርዋሪ ጀልባዎች አደገኛነታቸው እየጨመረ ነው። ይህ የኢራን ወታደራዊ ዝግጅት ከአሜሪካ አምስተኛ የባህር ኃይል ክፍለ ጦር ፊፍዝ ፍሊት ጋር ወደ ቀጥተኛ ጦርነት ሊያመራ የሚችልበት እድል ሰፊ ነው እየተባለ ነው። ትራምፕ በሰጡት አስተያየት ተኩሶ የመጥለፍ ትዕዛዝ እና የኢራን የመርከብ የመጥለፍ እርምጃ በአንድ ላይ ሲታዩ ዲፕሎማሲያዊ መፍትሄያቸው ቦታቸውን ለጥይትና ለፈንጂ እየለቀቁ መሆኑን የሚያሳይ ነው። ማስራስ ሚዲያ እናም ይህ የኢራን እርምጃ በዓለም ኢኮኖሚ ገበያ ላይ ከፍተኛ ድንጋጤ ፈጥሯል። እንደ ብሉምበርግ ዘገባ የኢራን አብዮታዊ ዘብ መርከቦችን መያዙን ተከትሎ የነዳጅ ዋጋ በአንድ ጊዜ በ40% ጭማሪ አሳይቷል። በሆርሙዝ ሰርጥ በኩል የሚፈሰው ነዳጅ መስተጓጎሉን ከቀጠለ ዓለም አቀፍ የነዳጅ እጥረት ሊከሰት እንደሚችልና ይህም በታዳጊ ሀገራት ላይ የዋጋ ንረትን ይበልጥ እንደሚያባብሰው ተገምቷል። ቴሄራን እኛ ነዳጅ መሸጥ ካልቻለን ማንም አይሸጥም የሚለው አቋሟን በተግባር እያሳየች መሆኑ የቀጠናውን ሰላም አሳሳቢ አድርጎታል። አድማጭና ተመልካቾቻችን ወደ ሶስተኛው ርዕሰ ዜና ስናልፍ የሶማሌላንድ እና የሶማሊያ እንዲሁም የእስራኤልን ጉዳይ እናያለን። በሌላ በኩል የአፍሪካ ቀንድ አዲስ የውጥረት ማዕከል ሆኗል። የሶማሊያ መንግስት የእስራኤል መርከቦች በባቤል መንደብ የባህር ሰርጥ እንዳያልፉ እገዳ መጣሉን በይፋ አስታውቋል። እንደ ሄራን ኦንላይን ዘገባ ከሆነ እና ሮይተርስ ዘገባዎች ከሆነ የሶማሊያ ይህንን እጅግ አስገራሚ እርምጃ የወሰደችው እስራኤል ለሶማሌላንድ ነጻነት እውቅና ለመስጠትና በሀርጌሳ አምባሳደር ለመሾም በመወሰኗ ነው። የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ እስራኤል የሀገራችንን ሉዓላዊነትና የግዛት አንድነት በግልጽ ትጋፋለች። በመሆኑም የሀገራችንን አንድነት የማይከበር ማንኛውም አካል በስትራቴጂካዊ የባህር መንገዳችን ላይ የመንቀሳቀስ መብት አይኖረውም ሲሉ አስጠንቅቋል። እንደ አክሲዮስ ትንተና የእስራኤልና የሶማሌላንድ ግንኙነት መጠናከር ሶማሊያ ከፍተኛ ቁጣ ውስጥ ከቷታል። ሶማሊያ ይህንን የእስራኤል እርምጃ በሉዓላዊነት ላይ የተሰነዘረ ቀጥተኛ ጥቃትና አደጋ በመቁጠር የባብኤል መንደብን በር በእስራኤል መርከቦች ላይ ለመዝጋት ወስናለች። ይህ ሰርጥ በዓለም ላይ ካሉ ወሳኝ የንግድ መስመሮች አንዱ ሲሆን በየዓመቱ በቢሊዮን የሚቆጠሩ ዶላር በሚያወጡ ሸቀጦችና ነዳጅ ይጓጓዙበታል። የሶማሊያ አምባሳደር አብዱላሂ ዋርፋ ለጋዜጠኞች በሰጡት መግለጫ ሉዓላዊነታችንን የሚነካ አካል በባህር መስመራችን እንዲጠቀም አንፈቅድም ብለዋል። ይሁን እንጂ የፖለቲካና የወታደራዊ ተንታኞች እንደሚሉት ሶማሊያ ይህንን እገዳ በተግባር ለማስፈጸም የሚያስችል ጠንካራ የባህር ኃይልና ወታደራዊ አቅም የላትም። እንደ አልጀዚራ ትንተና ሶማሊያ ይህንን ዛቻ የሰነዘረችው በሁለት ዋና ዋና ምክንያቶች ሊሆን ይችላል።
ይችላል። አንደኛው ዓለም አቀፍ ማህበረሰብ በእስራኤል ላይ ጫና እንዲያደርግ ለማነሳሳት ሲሆን፣ ሁለተኛው ደግሞ በአካባቢው ካሉና ከእስራኤል ጋር ባላንጣ ከሆኑ ኃይሎች ከምሳሌ ከኢራንና ከየመን ሁቲ አማጺ ጋር ወታደራዊ ትብብር ለመፍጠር ሊሆን ይችላል የሚል ስጋት አለ። ውጥረቱ ይበልጥ አሳሳቢ የሚያደርገው የሶማሊያ መንግስት ከየመኑ ሁቲ አማጺ ጋር ሚስጥራዊ ግንኙነት እየፈጠረ ነው የሚሉ መረጃዎች ነው። እንደ የመን ፕሬስ ኤጀንሲ ዘገባ ከሆነ ሶማሊያ እና የሁቲ ኃይሎች በባህር ላይ ደህንነት ዙሪያ ለመተባበር መስማማታቸው የእስራኤልን መርከቦች በባብ ኤል መንደብ ሰርጥ ላይ ለከፍተኛ አደጋ ሊያጋልጥ ይችላል። ይህ ደግሞ ቀደም ሲል በኢራንና በአሜሪካ መካከል የተጀመረው የባህር ላይ ፍጥጫ አሁን ወደ አፍሪካ ቀንድ እንዲስፋፋና ቀጠናውም የዓለም ሀያላን ጦርነት አውድማ እንዳያደርገው ተፈርቷል። በመጨረሻም ይህ የሶማሊያ ውሳኔ በአፍሪካ ህብረትና በአረብ ሊግ ውስጥ ትልቅ መነጋገሪያ ሆኗል። እንደ አማኒ አፍሪካ ዘገባ ብዙዎች የአፍሪካ ሀገራት የሶማሊያ ሉዓላዊነት ቢደግፉም የባህር ሰርጡን መዝጋት ግን ለዓለም አቀፍ ንግድ አደገኛ መሆኑን እየገለጹ ይገኛሉ። ሶማሊያ በእስራኤል ላይ የጣለችው እገዳ ከተግባራዊነት ይልቅ ዲፕሎማሲያዊ መልእክቱ የጎላ ቢሆንም ቀጠናውን ወደማይገመት ወታደራዊ ቀውስ ሊከተል እንደሚችል ግን አያጠራጥርም። ተመልካቾቻችን ይህ የሶማሊያ እርምጃ በቀጣይ ምን ሊያስከትል እንደሚችል በቅርበት የምንከታተል ይሆናል። ውድ የማስራስ ሚዲያ ተመልካቾችና አድማጮች እነዚህ ሶስት ክስተቶች በአንድ ላይ ሲታዩ ዓለም አቀፍ የንግድ መስመሮች በታላቅ አደጋ ላይ መውደቃቸውን ያሳያሉ። በሆርሙዝ ሰርጥ በኩል 20% የሚሆነው የዓለም ነዳጅ የሚያልፍ ሲሆን በባብኤል መንደብ በኩል ደግሞ 12% የሚሆነው የዓለም ንግድ ይጓጓዛል። በእነዚህ ሁለት ሰርጦች ላይ የተደቀነው ስጋት የነዳጅን ዋጋን ሰማይ እንዲነካ ከማድረጉም ባለፈ ታላላቅ ሀያላን ሀገራት ወደማይፈልጉት ጦርነት ሊጎተት ይችላል። ትራምፕ የወሰዱትን ተኩሶ የመግደል ትዕዛዝ ዲፕሎማሲያዊ መንገዶችን መዝጋታቸውን የሚያመለክት ሲሆን በቀጣዮቹ ጥቂት ቀናት የሚታዩት ክስተቶች የዓለምን የወደፊት ዕጣ ፈንታ ሊወስኑ የሚችሉ ናቸው። እናንተስ ምን ታስባላችሁ? የአሜሪካና የኢራን ፍጥጫ ወደ ሙሉ ጦርነት ያበራል? የሶማሊያ እርምጃስ ውጤታማ ይሆናል? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ይህ ማስራስ ሚዲያ ነው። ስላዳመጣችሁን እናመሰግናለን። አብራችሁን ቆዩ። ፕሮግራሙ ከተመቻችሁ ሰብስክራይብ፣ እነዚህ ደግሞ ሼር እና ኮሜንት በማድረግ ቤተሰቡ ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብት። ዓለም በጣቶች እይታ ማስራስ የዓለምንም ብርት በተስፋ ብርሃን እናበራለን። ማስራስ ሚዲያ